ምንም እንኳን ለ2027 ፕሬዝዳንታዊ ምርጫ ገና 14 ወራት ቢቀሩትም የሀገሪቱ የፖለቲካ ድባብ ግን ልክ እንደ ጥር ወር ፀሐይ ግሏል። በተለምዶ የፈረንሳይ ምርጫ ትኩሳት የሚጀምረው ከነሐሴ ወር የእረፍት ጊዜ በኋላ ቢሆንም የዘንድሮው ግን በአፍላው የፖለቲካው አውድማ ገና ማልዶ ተሟምቋል። ለዚህ ከጊዜው የቀደመ መነሳሳት ዋነኛው ምክንያት ደግሞ የቀኝ ዘመሙ ናሽናል ራሊ አሬን ፓርቲ እያሳየ ያለው አስፈሪ ግስጋሴ ነው። ማሪን ሌፔን እና ጆርዳን ባርዴላ የሚመሩት ይህ ኃይል በህዝብ ድጋፍ ሚዛን ላይ የባላንጣዎቹን ስጋት እጥፍ ድርብ አድርጎታል። ሆኖም ይህ ፓርቲ በድምጽ መስጫ ሳጥኖች ቢጎለምስም በሀገሪቱ የምጣኔ ሀብት ምሰሶዎችና በግዙፍ ኩባንያዎች መማክርት አዳራሽ ግን እንዳይሾ እየታየ ነው። በፈረንሳይ በአሁኑ ወቅት ከአካባቢ ጥበቃ እስከ ግብር አከፋፈል ድረስ የሚወጡ ማናቸውን ፖሊሲዎች የሚቃኙት በ2027 ምርጫ መነጽር ነው። የወቅቱ ፕሬዝዳንት ኢማኑኤል ማክሮን ለሶስተኛ ጊዜ መወዳደር ስለማይችሉ በመሃል ሰፋሪው ሴንትሪስት ኮራ ውስጥ ንጉስ የሌለው መንግስት አይነት ሽኩቻ ነግሷል። በኤሊዜ ቤተ መንግስት ለመቀመጥ የሚሹ ፖለቲከኞች ገና ካሁኑ የቅድመ ቅስቀሳ ስራውን በሙሉ ኃይላቸው ገብተውበታል። ባለፈው ሳምንት በፓሪስ በተካሄደው የወርልድ ኢምፓክት ሰሚት ወይም የዓለም ተጽዕኖ ጉባኤ ላይ የታየው ሁኔታ የዚህ ማሳያ ነው። መድረኩ ስለ አውሮፓ አረንጓዴ ልማት ሽግግር ለመወያየት የተዘጋጀ ቢሆንም እንደ ማሪን ቶንዴሌር፣ ጆርዳን ባርዴላ እና ጋብሪኤል አታል ያሉ እጩዎች መድረኩን ለፕሬዝዳንታዊ ፉክክር ለኤሊዜ ቤተ መንግስት የሚያበቃቸውን ድምጽ ቢያገኙ የሚተገብሩትን ፕሮግራም የሚያመጡትን ለውጥ ማሳያ መድረክ አድርገውታል። አጋጣሚው ፈረንሳይ ለቀጣዮቹ 14 ወራት በምርጫ ቅስቀሳ ድባብ ውስጥ እንደምትቆይ ያሳየ ነበር። ቀኝ ዘመሙ ናሽናል ራሊ ስልጣን ሊይዝ ይችላል የሚለው ስጋት ዋና ዋናዎቹን የፖለቲካ ፓርቲዎች ቀድመው ያልመከሩበትን ኋላ ይቆጩበታል እንዳይሆንባቸው አማራጭ እጩ ፍለጋ እንዲባክኑ አድርጓቸዋል። ማሪን ሌፔን በገንዘብ ምዝበራ ወንጀል ተከሰው ከምርጫ ውጪ ሊሆኑ የሚችሉበት እድል ቢኖርም ወጣቱ ጆርዳን ባርዴላ ግን በከፍተኛ የህዝብ ተወዳጅነት ታጅቦ እየገሰገሰ ይገኛል። ይህንን ተከትሎም በመሃል ሰፋሪውና በግራ ዘመሙ የፖለቲካ ጎራ ውስጥ ያሉ ፓርቲዎች ከፍተኛ ውጥረት ውስጥ ገብተዋል። የቀድሞው ጠቅላይ ሚኒስትር ጋብሪኤል አታልና ኤድዋርድ ፊሊፕ ለፕሬዝዳንትነቱ ፍላጎት ቢኖራቸውም በመካከላቸው ያለው ልዩነት ግን ድምጹን በመከፋፈል ለቀኝ ዘመሞች የድል መንገድ ሊከፍት እንደሚችል የፍትህ ሚኒስትሩ ጄራልድ ዳርሚን ስጋታቸውን ይገልጻሉ። ሚኒስትሩ ከአንድ በላይ እጩ ካለን ወደ ሁለተኛው ዙር ማለፍ አንችልም፣ በአስቸኳይ መስማማት አለብን ሲሉም ተደምጠዋል። የፈረንሳይ የንግድ ምሁራንና ናሽናል ራሊ ያላቸው ግንኙነት እንደ ውሃና ዘይት የማይዋሄድ ሆኗል። ለበርካታ ዓመታት ፓርቲውን እንደ መርዛማ ኃይል ሲመለከቱት የቆዩት ግዙፍ ኩባንያዎች አሁንም ከፓርቲው መሪዎች ጋር በይፋ መታየትን እንደ ትልቅ ነውር ይቆጥሩታል። የኩባንያዎች ዋና ስራ አስፈጻሚዎች ከባርዴላ ጋር ለምሳ መቀመጥን የገበያ ዋጋችንን ይቀንሳል የሚል ስጋት ገብቷቸዋልና ቀድሞ መጠንቀቅን ምርጫቸው አድርገዋል። የንግዱ ማህበረሰብ ለዚህ ጥርጣሬው የሚያቀርበው ምክንያት እሳት በሌለበት ጭስ የለም እንደሚባለው አይነት ነው። በተለይም ፓርቲው በስደተኞች ጉዳይና በብሔርተኝነት ያለው ጠንካራ አቋም የፈረንሳይን ዓለም አቀፍ የንግድ ትስስርና የውጭ ኢንቨስትመንት ሊበጣጥሰው ይችላል ብለው ይሰጋሉ። የፈረንሳይ ንግድ ተጽዕኖ ፈጣሪ ቡድን የሚባለው ሜዴፍም ከወዲሁ ከእጩዎች ጋር የምሳ ግብዣዎችን በማዘጋጀት የፖሊሲ ተጽዕኖ ለማሳደር እየሰራ ቢሆንም ከቀኝ ዘመሞቹ ጋር ግን ገና አራምባና ቆቦ ናቸው። የናሽናል ራሊ ትልቁ ድክመት ተደርጎ የሚወሰደው የምጣኔ ሀብት ርዕዮተ ዓለም አለመኖሩ ነው። የፓርቲው የምጣኔ ሀብት አጀንዳዎች እንደ ነዳጅ ታክስ ቅነሳና ኑሮ ውድነትን ማቃለል ያሉ ማራኪ ቃላት ቢታከሉባቸውም አፈጻጸማቸው ግን በወረቀት ላይ ያለ ቤት ይመስላል። የሜዴፍ መሪ ፓትሪክ ማርቲን እንደሚሉት ፓርቲው እነዚህን ቃል ኪዳኖች እንዴት ተግባራዊ እንደሚያደርጋቸው ግልጽ አይደለም። የናሽናል ራሊ የኢኮኖሚ ፖሊሲ እስካሁን ምን እንደሆነ መናገር አልችልም ያሉት ማርቲን ፓርቲው በታክስ ፖሊሲዎች ላይ የሚወስደው ወጥ ያልሆነ አቋም የንግዱ ዓለም የቆመበትን አሳጣው ብለዋል። ፓርቲው አሁን የንግዱን ዓለም ለማባበል ቢሞክርም ደጋፊዎቹን ያጣል። ደጋፊዎችን ለማስደሰት ቢጥር ደግሞ ምጣኔ ሀብቱን ያናጋልና ሁኔታው መሄድ ቢሻው ቁልቁለት መመለስ ቢሻው አቀበት ይሉት አይነት አድርጎበታል። የንግድ መሪዎች በናሽናል ራሊ ውስጥ ሁለት የማይጣጣሙ የምጣኔ ሀብት ዝንባሌዎችን ይመለከታሉ። ፓርቲው በዘርፉ አንድ ወጥ የሆነ አቋም አለመያዙ ደግሞ የንግዱ ማህበረሰብ ከየትኛው መሆን እንዳለበት ግራ እንዲጋባ አድርጎታል። ማሪን ሌፔን ይበልጥ ወደ ሶሻሊዝም የሚያደላ በመንግስት ጣልቃ ገብነት በድጎማ ላይ ያተኮረ ፖሊሲ ታራምዳለች። ይህ ደግሞ ለታላላቅ ባለ ሀብቶች እንደ ጣሬ ሞት የሚፈሩት ነገር ነው። ጆርዳን ባርዴላ በአንጻሩ ይበልጥ ለነጻ ገበያ የሚቀርብና ለንግድ ምቹ የሆኑ ደንቦችን የሚደግፍ ይመስላል። እርሱ የንግዱን ማህበረሰብ ለማግባባት መንግስት ሁሉንም ነገር ማድረግ አይችልም እያለ ቢሰብክም በውስጥ ግን ማሪን ሌፔ የሚያራምዱት ፖፑሊዝም ወይም ለህዝብ ተቆርቋሪነት አሁንም የፓርቲው ጀርባ አጥንት ነው። ይህ ውስጣዊ ክፍፍል ፓርቲው ሀገር የመምራት ብቃት እንዳለው ለማሳየት የሚያደርገውን ጥረት በዜሮ ሊያባዛው ይችላል። አንድ የፈረንሳይ ግዙፍ ኩባንያ ስራ አስፈጻሚ ሁለት የምጣኔ ሀብት ፕሮግራሞች አሉ፣ የትኛው ተግባራዊ እንደሚሆን ማንም አያውቅም ሲሉ ተደምጠዋል። የናሽናል ራሊ የምጣኔ ሀብት እቅዶች ከፈረንሳይ የበጀት አቅም ጋር እንደማይጣጣሙ የዘርፉ ምሁራን ይናገራሉ። ፓርቲው የጡረታ ዕድሜን ለመቀነስና ደሞዝ ለመጨመር ቃል ቢገባም ለዚህ የሚሆን ገንዘብ ከየት እንደሚመጣ በዝርዝር አላሳየም። ፓርቲው እንዲሁ በደፈናው ገንዘቡን ከስደተኞች ጉዳይ ወጪዎች ቅነሳ እናገኛለን ቢልም ባለሙያዎች ግን ይህ ከጠቆረ ደመና ዝናብ የመጠበቅ ያህል ቀላል እንደማይሆን ይከራከራሉ። በተጨማሪም የፓርቲው ተወካዮች በፓርላማው በግዙፍ ኩባንያዎች ላይ የታክስ ጭማሪ እንዲደረግ ድጋፍ መስጠታቸው መንበረ
ዓመት ስልጣኑን ሲቆናጠጡ በጫና የሚተገብሩትን ፖሊሲ የሚያሳይ ነው በሚሉ የንግድ ተቋማት መሪዎች ዘንድ ከፍተኛ ድንጋጤ ፈጥሯል። እልፍ ሲልም የድርጊታቸው የንግዱ ማህበረሰብ ድምጹን ከፍ አድርጎ እንዲቃወሟቸው አድርጓል። ጆርዳን ባርዴላ ከትልልቅ ኩባንያዎች ጋር ግንኙነት ለመፍጠር ጥረት ያደረገ ቢሆንም ውጤቱ ግን ውሃ መውቀት ሆኖበታል። ትልልቅ ባንኮችና የመዋለ ንዋይ ተቋማት ከፓርቲው ጋር መታየትን እንደ መርገም ይቆጥሩታል። ትንንሽና መካከለኛ ኩባንያዎች ለፓርቲው የተወሰነ ድጋፍ ቢሰጡም በፈረንሳይ ምጣኔ ሀብት ውስጥ ትልቅ ሚና ያላቸው ዓለም አቀፍ ኩባንያዎች ግን ናሽናል ራሊ ስልጣን ከያዘ የሀገሪቱ የብድር ደረጃ ሊቀንስ ይችላል የሚል ስጋት አላቸው። ይህ ሁኔታ ደግሞ ለተቃዋሚዎቹ በተለይም ለሪፐብሊካንስ ፓርቲ ትልቅ እድል ሰጥቷል። ሪፐብሊካኖች እኛ ከንግዱ ዓለም ጋር ለመነጋገር ሰበብ አያስፈልገንም፣ የቆየ ትስስር አለን እያሉ ናሽናል ራሊን ድንኳን ሰባሪ ያስመሰሉት ነው። በሚቀጥለው ወር የሚካሄደው የአካባቢ ምርጫ ለ2027 ፕሬዝዳንታዊ ምርጫ እንደ ማሟሟቂያና የፓርቲዎች የጥንካሬ መለኪያ ተደርጎ የተወሰደ ሲሆን እዚያ ላይ የሚታየው ውጤት ለንግዱ ዓለም ትልቅ ምልክት ይሆናል። በአጠቃላይ የ2027 የፈረንሳይ ምርጫ የጀመረበት ጉልበት የፍጻሜ ስጋት አይነት ሆኗል። ናሽናል ራሊ በህዝብ ድምጽ ከፍ እንደሚል ቢያምንም በምጣኔ ሀብቱ ዓለም ግን ያልተገራ ፈረስ ተደርጎ ይታያል። ፓርቲው በቀጣዮቹ ወራት የንግዱን ማህበረሰብ ሳያሳምንና በዘርፉ ግልጽ መስመር ሳይዘረጋ የኤሊዜ ቤተ መንግስት ቁልፍ በቀላሉ በእጁ የሚያስገባ አይመስልም። ሀገሪቱ ከኢማኑኤል ማክሮን ዘመን በኋላ ወዴት እንደምትጓዝ ለመዘገብ የታሪክ ጸሐፊው ብዕሩን አዘጋጅቶ የጠበቀ ነው። ፖለቲከኞቹ በየፊናቸው ቢሮጡም የህዝብ ድምጽና የጊዜው ፍላጎት ግን የመጨረሻውን ቃል ይናገራል። ሀገሪቱ ካላት አቅምና ተሰሚነት አንጻር የፈረንሳይ ምርጫ ውጤት ለአውሮፓ አንድነትና ለዓለም የጂኦፖለቲካ ሚዛን ወሳኝ እንደሚሆንም የተነገረ ሲሆን የፈረንሳይ ፖለቲከኞች የአውሮፓን ሰላም ለማስጠበቅ ቢጥሩም በመጨረሻ ግን የዴሞክራሲው ሂደት የሚወልደውን ውጤት መቀበል ግድ ይላቸዋል። ፈረንሳይ ወደ ቀኝ ትዘማለች ወይስ በመሃል ሰፋሪው መንገድ ትቀጥላለች የሚለው ጥያቄ ምላሽ የሚያገኘው ፓርቲዎቹ ከንግዱ ዓለምና ከህዝቡ ፍላጎት ጋር የሚያደርጉት የገመድ ጉተታ ውጤት ይሆናል። ጊዜው ደርሶ ሰዓቱ ሲቆጠር ፈረንሳይ አዲሱን መሪዋን የምትቀበለው በጭብጨባ ወይስ በስጋት የሚለውም በጊዜው የሚታይ ይሆናል።